ሰላም ሰላም ጋይስ በድጋሚ መጥቻለሁ። ለራት የሚሆን ሾርባ አብረን እንሰራለን። ሽንኩርት አለኝ፣ ዝብደ አለኝ፣ የጠረጴዛ ቅቤ ማለት ነው። እዚህ ጋር ማሽሮም አለኝ፣ በትንሹ የተከተፈ ማሽሮም አለኝ። እዚህ ጋር ደግሞ ዱቄት አለኝ። አንደኛው ዱቄት አለኝ ረቀመ ዋህድ የምንለው። እዚህ ጋር ደግሞ ሬንቦ አለኝ። ወደ አሰራሩ እንግባ። ድስቴን ጥጃለሁ። አሁን ሽንኩርቴን አደርጋለሁኝ። ከዛ በኋላ ዝብደይን አደርጋለሁ። ከዛ አቁላላለሁ እስከሚበስል ድረስ፣ ሽንኩርቱ ቀይ እስከሚሆንልኝ ድረስ አማስላለሁ ማለት ነው። አማስላለሁ እስከሚበስል ድረስ ውዶቼ። አሁን ሽንኩርቴ እንደዚህ በስሎልኛል። አንድ ማጂ እጠቀማለሁ። አንድ ማጂ አረጋለሁ፣ ያኔ ጣዕሙን ቆንጆ እንዲያደርገው ማለት ነው። አሁን ዱቄት እጨምራለሁ። ዱቄቴን እጨምራለሁ። አንድ ተኩል በሾሮ ማንኪያ አንድ ተኩል በቂ ነው። እንደዚህ አብሬ አምሰዋለሁ ማለት ሊጥ እንዳይል ቆንጆ ቃና እንዲኖረው ዱቄቱን አብሬ ከሽንኩርቱ ጋራ እንደዚህ አማስለዋለሁ ማለት ነው። እንደዚህ ከበሰለልኝ በኋላ እንደዚህ ካቁላላሁት በኋላ የሆነ እንደ ቡኒ ነገር ሲሆን ማሽሮሜን ጨምራለሁ ማለት ነው። አሁን ማሽሮሜን እጨምረዋለሁ። አሁን ማሽሮሜ ተቆላልቶልኛል። ውሃ ከልስበታለሁ ማለት ነው። ውሃ ከልሳለሁ፣ የፈላ ውሃ ከልስበታለሁ። እንደዚህ ከልሰዋለሁ። ይንተከተክልኛል ማለት ነው። ሲንተከተክ ተንተክትኮ ለድለድ እንዲል ነው ያው ዱቄቱ የምንጠቀመው። ሾርባው ለድለድ የማለት ባህሪ፣ ወፈር የማለት ባህሪ እንዲኖረው ነው ማለት ነው ውዶቼ። አሁን እንደዚህ ተንተክትኮልኛል። አሁን የምጨምረው ምንድን ነው? ለዚህ ትክትክ ካለ በኋላ ሬንቦ ይጨምራል። ፍልፍል አስዋድ እንጨምርበታለን።